ታዲዮስ እባክህ እረፍ። ለምን ጠራኸኝ? ላጠፋው ጥፋት ይቅርታ ልጠይቅ ነው። በጣም ጎበዝ፣ ጥሩ ተማሪ እወዳለሁ። የወሩ መጨረሻ ላይ ሽልማት ይኖርሃል። ለአሁኑ ግን ሂድ። ብርሃኔ እንሂድ። የዚህ ልጅ ነገር ምንም አልጣመኝም። አይኑን አይታችሁታል? ፍርሃት የሚባል ነገር አይታይበትም። ታዲያ ምን ይደረግ? ትዕዛዝ ብቻ ስጥ። ይገደል። አለቃ፣ እሱን ማድረግ እንኳን ይከብደናል። አይከብድም። ካሁኑ ካላስወገድነው ቀስ በቀስ መንገሱ አይቀርም። ቆይ ለምን አስቆምሽኝ? ስለምወድ። እኔን እንደፈለገ ቢያደርገኝ እኮ ችግር የለውም፣ ግን እሱ በማይመጣ መጣ። ተው፣ ግድ የለም፣ ለትንሽ ጊዜ ነው። የኛም ማምላክ ጥሎ አይጥለን። እውነቷን ነው፣ ፈጣሪ አለ። ሁላችሁም እንዲህ እየፈራችሁት እንዴት የልብ ልብ አይሰማም? ቢገባ ራስን ማስናቅ ማስከበር የምችለው ራስን ነው። መች እሱ ጠፋን ለመኖር ሲባል እንጂ። ለአሁኑ ዝም እለዋለሁ። ከዚህ በኋላ ግን ባንቺ ከመጣ ማርያምን አልምረው። እሺ፣ እንግዳውን ውጭ አስቁመን እኮ አሰቃየ ነው። በሉ እንግባ። በጣም ጥሩ። አብርሃምን ከነሱ ጋር ማበር ጀምሯል ማለት ነው። ይሄን ላለቃ ዘውዱ መናገር አለብኝ። የዚህ ልጅ ነገር መፍትሄ ካላገኘሁለት እንቅልፍ የሚባል ነገር አይወስደኝም። አታስብ አለቃ፣ ሁሉንም ነገር እናስተካክለዋለን። አለቃ፣ ምን ሆነ ነው? አብርሃም አንተን አታለዋል። ከታዲዮስ ጋር ሆኖ አብሮ ወደ ቤት ሲገባ አየኋቸው። በጣም ጥሩ፣ እንሂድና እናያቸው እስኪ። እኔ የምልህ አብርሃም 10 ዓመት ሙሉ እዚህ ወርቅ ማዕድን ላይ ሰርታል፣ ግን እንዴት ህይወትህን መለወጥ ከበደ? በየትኛው መንገድ? በመስረቅ ነው። እንዴት የምትለወጥበትን ወርቅ መስረቅ ይከብዳል? ዘውዱን ቀላል ሰው አርካቴ ሁሉም ቦታ አይናሉ። እሱም ማታለል የማይቻል። ቆይ እስከ ዛሬ ራስን ለማስከበር ምን አርጋል? ምንም። ታዲያ ምንም ሳታረግ ነው እንዴ? አስተውል፣ ልጅ አለ። የባርነት ነገር ይብቃ። ዘውዱን አንድ ላይ ሆነን እናስወግደው። ኧረ ተው፣ አስጨነቀው እኮ። አብርሃም አስብበት በደንብ። በዚሁ ከቀጠልክ 10 ዓመታትን ትጨምራለህ። እድሜ ልኬን በፍርሃት ነው የኖርኩት። የኔ ደካማ ጎን ደግሞ ልጄ ነው። በሉ ቁርስ እየደረሰ ነው። በጣም ጥሩ፣ የሆነ ነገር እናደርጋለን። ህይወቱን ነው ማመሰቃቀል። አትፍራ፣ ሁሌም ከጎን ነኝ። እሺ አውቃለሁ። በቃ ልሂድ። ቤት ሄጄ ትንሽ ልረፍ። እንዴ ቁርስ ሲደርስ ነው እንዴ የምትሄደው? ግድ የለም፣ ቤት ያረን ነገ እመጣለሁ። ደስ ይለኛል። በቃ ከምትለፋ እቃም እዚህ ይቀመጥ። እሺ፣ ነገ ጧት እመጣለሁ። መልካም። በጣም ጥሩ ሰው ነው። በጣም እንግባ።